ፍቅሬን ደብቅ ያለው ከዚህ በላይ ግን አልችልም። እኔ ላንተ ያለኝ ስሜት የፍቅር ስሜት፣ ፍቅረኛ ደግሞ ፍቅረኛ ነው። የተለያየ ሰዓትና ጊዜ ቦታ ነው የምትሰጠው ለሁለቱም። ከጓደኛዋ ጋር ግን በጓደኛዬ ይተማመንበታለሁ፣ የፍቅር ጥያቄ አቀርብለታለሁ፣ እንደ እህቱ ነው የሚያየኝ ብላለች። እስቲ ምላሹን እንሰማለን። ደውይለት። ፍቅርህን መሸከም አልችልም፣ ሰውም ትረዳኛለህ፣ ፈቃደኛ ነህ? አንዴ እዛ ጋር ይቅርታ እማ፣ አንዴ ይቅርታ። ምንድነው? አንዴ ይቅርታ አድርጊ። በሰላም በሰላም። አንዴ አጭር ጥያቄ፣ ፈቃደኛ ነሽ? ካሜራ አለ። ምንድነው? አልገባኝም እኮ አጭር ጥያቄ ነው። ፈቃደኛ ከሆንሽ ፀሐይ ከባድ ነው ግን እሺ፣ ትንሽ ጥላዊ። እሺ፣ ወንድና ሴት ቤስት ፍሬንድ ወይም የቅርብ ጓደኛ መሆን ይችላሉ አይችሉም? ፍቅር አይ ሚን ምን ቤስት ፍሬንድ መሆን ይችላሉ ወንድና ሴት? ይችላል። ዋይናት ይችላሉ በደንብ። ቤስት ፍሬንድ አለሽ? ያ ኦፍ ኮርስ። ቦይፍሬንድስ ፍቅረኛ አለሽ? አለኝ። አለሽ? አለ። እና ከፍቅረኛሽ ጋር በቤስት ፍሬንድሽ እና በአንቺ በኩል ባለው ግንኙነት ከፍቅረኛሽ ጋር ቅሬታ ተነስቶ አያውቅም? ሰምታይምስ ያውቃል፣ ግን ያው ፍሬንድሺፕ ነው። ፍቅረኛ ደግሞ ፍቅረኛ ነው። የተለያየ ሰዓትና ጊዜ ቦታ ነው የምትሰጠው ለሁለቱም። ኦኬ፣ ለሁለቱም በቂ ጊዜ ይሰጣቸዋለሁ ነው የምትይው? እሺ፣ ስለዚህ ወንድና ሴት ቤስት ፍሬንድ ወይም የቅርብ ጓደኛ መሆን ይችላሉ እያልሽ ነው? ይችላሉ፣ በሚገባ ይችላሉ። እሺ፣ ማጣራት እንችላለን። ደውለን አሁን ብናጣራ በጓደኛሽ ትተማመኝበታለሽ ወይስ አትተማመኝ? በእኔ በደንብ ነው የምተማመነው። እሺ፣ በቦይፍሬንዷ ምንም እንትን ችግር የለም ብላለች። ከጓደኛዋ ጋር ግን በጓደኛዬ ይተማመንበታለሁ፣ የፍቅር ጥያቄ አቀርብለታለሁ፣ እንደ እህቱ ነው የሚያየኝ ብላለች። እስቲ ምላሹን እንሰማለን። ደውይለት። አሁን? አዎ፣ ያነሳል። ቤተሰቦች እስቲ ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም የሚለው ነገር በጣም አጠያያቂ ነው። ብዙ ቦታ እንገኛለን ከዚህ በኋላ እያንዳንዱ ቦታ ላይ ምላሽ ላውድ አድርጊ። የስንት ጊዜ ወይ እንዴት ነህ? አለ ሰላም ነው አለ። ተጠፋፋን። ማን ነው? አንቺ በጣም ጠፋሽ በእውነት። እንዴት ነው ነገሩ? ምን ነው? ያ በጣም ተጠፋፍተናል። እኔ የምልህ የሆነ ነገር እኮ ልነግርህ ፈራ ተባ እያልኩኝ እያመነታሁኝ የሆነ ነገር ልነግርህ ለረጅም ጊዜ ቆየሁኝ። ምን ነበር? እሺ እኔ ላንተ ምን ነኝ? ለመጀመር አንቺ ምንድን ነው ሰርፕራይዝ የምታደርጊው? ያው ለአንድ ለሁለት ዓመት ያክል ፍቅሬን ደብቅ ያለው ከዚህ በላይ ግን አልችልም። እኔ ላንተ ያለኝ ስሜት የፍቅር ስሜት፣ ካንተ ጋር ፍሬንድሺፑን ወደ ሪሌሽንሺፕ ለማሳደግ ሀሳብ አለኝ በእኔ በኩል። እሱም አለ። ያው ምን ችግር አለ? ያው ተስፋ አለው። እውነተኛ ጓደኛ ይመስላል። ነገር ያለው ለሱም ያው ያለውን ነገር ካንተ ጋር ደግሞ ያው ፍሬንድሺፑ ቢያድግ ደስ ይለኛል። ያው እስከዛሬም ሳልነግርህ ረጅም ጊዜ ቆይቻለሁ። ከዚህ በኋላ ብንሞክር ምን ይመስልሃል በአንተ በኩል? ቀልድን ይመስላል ሳወራ? በመሀላችን የተፈጠሩ ነገሮች ነበሩ። ያ እነዛን ነገሮች ችላ ብለህ እርሳቸው ብለሽ ነበረ። ከዚህ በፊት ተሳስተዋል ቤተሰቦች። ይሄ ነገር ያው ስላሁን ነው ያው ያለፈውም አልፏል። ከዚህ በኋላ ስላለው ያ ለሱ ነገር ያለውን ነገር ያው በአንተ በኩል ያለው ለቆየ ነው። ከዚህ በላይ ፍቅርህን መሸከም አልችልም። ሰውም ትረዳኛለህ፣ ፈቃደኛ ነህ? እኔ ታውቂያለሽ፣ አንቺ ለኔ በጣም ምርጧ። አይ ነው እሱንም ብናሳድገው ምን አለበት ታዲያ? እኔም በጣም ደስ ይለኛል። ግን እኔም ደስ ይለኛል አለ። ቤተሰቦች እኔም ደስ ይለኛል አለ። ዋት ታውቂያለሽ፣ በጣም ደንግጫለሁ እና
ስለዚህ ያው ፈቃደኛ ነን። እኔ በጣም ደስ ይለኛል። ጋይስ ቤተሰቦች እሺ ደስ ይለኛል። እሺ የት ሆነሽ ነው? እና አናከብረውም ታዲያ? ተገናኝተን እናወራለን። የት ነሽ? እሺ እደውልልሃለሁ። እሺ ቤተሰቦች እንግዲህ ጠብቀሽ ነበር ይመላል? በጭራሽ በጭራሽ አልጠበቅኩም። ግን እውነቱን ንገረኝ ካለች እንግዲህ ደስተኛ እንደሆነች ነው ያየሁት። ምንድን ነው እኔ ጀስት ጠይቁት ስላላችኝ ነው እንጂ ለምን ደስተኛ ሆናለሁ? አይ አሁን እንደዛ ነው ያየሁት። ግራ ገብቶኝ ያልጠበቅኩት መልስ ነው ያው ያገኘሁት። ከዚህ በፊት እንዳለው ተሳስታችሁ ነበረ? እኔ ከየት እንዳመጣው ይሄንን ወሬ አላውቅም። ቤተሰቦች ለእኔም አዲስ ነው ይሄ ነገር፣ ያለው ነገር አልተፈጠረም። ስለዚህ አሁን ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም? ይችላሉ። በእኔ በኩል በሷ በኩል ይችላሉ እያለች ነው። ከዚህ በላይ ምን ማስረጃ አለ? ያው በእኔ ሳይድ ያለው ነው። ያው በአንዱ ሳይድ እንደዛ፣ ግን ያው አቻችሎ መቀጠል ይቻላል። ቤተሰቦች እንግዲህ ይሄን ይመስላል። ሌሎችንም በቀጣይ እንጠይቃለን፣ እናጣራለን። እኔ በበኩሌ መሆን አይችሉም ባይ ነኝ። አይችሉም ባይ ነኝ። እናያለን። ያው አየሽ እኮ እንዴ። ስለዚህ ቤተሰቦች ሰብስክራይብ እያደረጋችሁ ተከታተሉን። በቀጣይ ቪዲዮ እንገናኛለን። እስከምንገናኝ ድረስ ይመቻችሁ ቤተሰቦች። አመሰግናለሁ።